ሩት መስኮት ላይ ቆማ ቪዲዮ እየቀረጸች ነበረና ዳዊት ከኋላ መጥቶ ሩት አንቺ ይላታል። ውይ አስደነገጥከኝ እኮ ትለዋለች። ይቅርታ እኔ እኮ ላስደነግጥሽ ፈልጌ አልነበረም ሲላት፣ እሷም ልቤን ነው እንጂ ያስተፋኸኝ እያለች ትለዋለች። ከዛ እሱ ምን ይላታል፣ ላየሽ ሰው እኮ የሀገራችን ካሜራማን ነው የምትመስየው እያለ ሲያወራት፣ እሷም በመደናገጥ እሺ በቃ እኔ ልሄድ ትለዋለች። ጭራሽ ልትሄጂ ነው እንዴ? ወደ ውጭ ልትወጭ ነው? እኔ እኮ የመሰለኝ ወደ ቤት የምትገቢ ነበረ ይላታል። አይ አይደለም ለወጣ ነው፣ ለማንኛውም ሳሮንን አደራሽ ትለውና ተሰናብታው ትሄዳለች። ዳዊትም እሺ ይላትና እሷም ወደ ውጭ ስትወጣ እሱ ደግሞ ወደ ቤት ይገባል። ቤት ውስጥ ሲገባ እህቱ ሳሮን ቁጭ ብላ ነበረ። ከዛም ምን ትለዋለች? ገና ሲገባ የሩትን ድምፅ እየሰማሁኝ መሰለኝ ስትለው፣ ዳዊትም አዎ እኔ እኮ ከቤት እየወጣች መስሎ ነበረ ይላታል። እንዴ መቼ መጣችና ነው ጭራሽ የምትሄደው ትለዋለች። ቤት ውስጥ አልገባችም ነበር እንዴ? እኔ እንደውም እኮ በር የሚከፍትላት ሰው አታ መስሎ ነበረ ውጭ ላይ ሳገኛት ይላታል። ምን እየሰራች ነበረ ስትለው፣ እሱ ደግሞ እኔ ስልኳን ከፍታ ፎቶ እየተነሳችውን ቪዲዮ እየቀረጸችውን ነው ይላታል። ከዛም ሳሮንም ፎቶ ትለውና ድንግጥ ትላለች። ዳዊትም አዎ እህቴ፣ ምን ነው? ምን ሆነሽ ነው አንቺ? ለምን ደነገጥሽ? ፊትሽ እኮ ተቀያየረ በማለት ይጠይቃታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዛሬ ደግሞ የተከሰትኩት የህይወት መንገድ በሚለው ድራማ ላይ ነው። እስኪ አብራችሁ የቆዩ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ ቤተሰብ። ከዛ ሩት መውጣት አለብኝ ብለው ተለይታ ወጥታ ነበረና ከዛ የሆነ ቦታ ላይ ቆማ ስልክ ስታወራ ጓደኛዋ ከኋላ ሽፈፎ እንድትልና እንቅ ታደርጋታለች። ከዛም እሷን በመደናገጥ እባክህን እንዳትወጋኝ እያለች ትላለች። ግን ጓደኛዋ ተሸፍና ነው እንጂ ሌላ ሰው አልነበረም። እያወራች የነበረችው ደግሞ ሳሮን መንቀሳቀስ ትችላለች፣ አላመማትም ይመስለኛል፣ መረጃዎች በሙሉ ስላወቅንባት ለዛ መሰለኝ አሞኛል ብላ እንደዚህ የሆነችው እያለች ታወራለች ከወንድሟ ጋር ይመስለኛል። ከዛ በኋላ ወንድሟም እንግዲህ ከወዳ የሆነ ጥያቄ ጠይቋታልና እኔ እህትህ እኮ መረጃዎቹን በሙሉ ይዣቸዋለሁኝ እያለች እያወራች ነበረ። ጓደኛዋ አስደነገጠቻት። ከዛም ስልኳን ቀማቻትና ተሸፋፍና የነበረውን ፎጣውን ከፊቷ ላይ አነሳችው። ያንን ካነሳች በኋላ እኔ እኮ ሰላም ነኝ አላወሽኝም ትላታለች። እንዴ ሰላም ምን ሆነሽ ነው? ለምንድን ነው እሺ ስልኬን የቀማሽኝ? እያለች ትላታለች ማለት ነው። ከዛም አንቺ ሁል ጊዜ እነግርሻለሁኝ ግን ምንም አትሰሚኝም፣ ሌቦች በጣም ከፍተዋል፣ ስለዚህ ስልክሽን ጠንቀቅ ብለሽ ያዢ እያለች ትላታለች። አሁንም አልገባኝም ምን እያልሽ ነው ትላለች ሩትም። ከዛም ሰላምም አልገባሽም አሁንም እያለች ስትላት፣ አዎ አልገባኝም፣ ቆይ አንቺ ሌባ ነሽ እንዴ ስትላት፣ እንዲች ነት እና ሰላም እያለች ትላለች ማለት ነው። ከዛም በኋላ እንግዲህ እሷ እየሰራች ያለችው ስራ ሌብነት ነው። ከዛም እንግዲህ ይህንን ነገር ሁሉ ነገር ትነግራትና አጋጣሚ ሆኖ ስልክ ይደወልባታል። ስልክ ሲደወልባት ሰላም ትታት ትሄዳለች። ከዛም ሩትም አይ ሰላም ምንም እኮ ጨብጥ የሌለ ወሬ ነው የምታወሪው ትልና ዝም ትላታለች ማለት ነው። እሷም ደግሞ ስልክ ስለተደወለብኝ ይህንን ስልክ ቶሎ ብዬ ሳይቋረጥ ማንሳት አለብኝ በማለት ተለይታ ትሄዳለች ማለት ነው። ከዛም ሩትም ሰላም ከተለየቻት በኋላ ግን እኮ እውነቷን ሊሆን ይችላል እያለች ትላለች። እንኳንም ሌባ ያልሆነ አለችና ስልኳን ከበብቻዋ ስር አስቀምጣው ተንቀሳቀሰች ማለት ነው። ያችኛዋም ትታት ሄዳለች። እናም እንግዲህ ቀጣይ ላይ ደግሞ ዳዊት እንዲሁም ሳራ ባሏ ሆነው ቁጭ ብለው ነበርና ሳሎን ላይ ከዛም ሳሚ ምን ይላቸዋል? ጥሩም ይሁን መጥፎ ዜና አላውቅም እንጂ የስራ ባልደረባሽ እንዳለ ሶሻል ሚዲያ ላይ መነጋገሪያ ሆኗል ይላታል ማለት ነው። ዳዊትም ሰላምም ነበሩ ቁጭ ብለው። ከዛን እንዴት በምን ጉዳይ ይላል ዳዊትም። እሷ ምን ትለዋለች? እስኪ አምጣው ስልክህን ትልና ስልኩን ይሰጣታል። ያንን የተፖስተውን ፖስት እያየች ነበረ ሰላም ማለት ነው። ከዛ ይቀበልና ስልኩን ዳዊት ሲያየው ድንግጥ ይላል። እንዴ እህቴ ይሄ ነገር እውነት ነው እንዴ ይልና ለእህቱ ይሰጣታል። ከዛም ሳራም አየችውና ስልኩ ላይ የተፖስተውን ፖስት በጣም ደነገጠች። ከዛ ሳራ ምን ትላለች? በስተመጨረሻም ፀሐይ ወጣ እያለች ትላለች። ያንን ፖስት አይታ ዳዊትም ይላል እስከ ዛሬ ይህንን ያህል ሲያጭበረብር የነበረው እሱ ነው ማለት ነው እያለ ይላታል። አሁንም ማለት ነው
ሳራ ምን ትለዋለች? አዎ ስሜንም ሲያጠፋ የነበረው ባልሰራው ስራ ሰርታለች እያለ ሁሉንም ነገር ሲያስወራ የነበረው እሱ ነበረ በማለት ትነግረዋለች። ከዛም ዳዊት ምን ይላታል? ዳዊትም ምን ይላታል? ይቅርታ እህቴ፣ እኔ እኮ አንቺን ብዙ ነገር ጠርጥሬሽ ነበረ እያለ ይላታል። ከዛም ሳሚም ቀጠል ይልና እኔም ጠርጥሬሽ ነበረ በጣም ይቅርታ እያሉ ሁለቱም ይቅርታ ይሏቸዋል። ሳራ ምን ትላለች? እኔ በእናንተ የሚጨክን ውስጥ አንጀት የለኝም ትላለች ማለት ነው። ከዛም ዳዊት ቀጣይ ላይ ምን ይላል? እኔ ምለው ባለፈውም ሲያስፈራራሽ የነበረው ሲዝትብሽ የነበረው እሱ ሰውዬ ነው እንዴ እያለ ይጠይቃታል ማለት ነው። ከዛም ሳራ አሁንም በድጋሚ ከዛም ይቅርታ እንዳደረገችላቸው ነገረቻቸውና ዳዊት ምን ይላል? እኔም ብለሽ እህቴ በቀደም ለታም ለፖሊስ ያመለከተብሽ እሱ ነበር እንዴ ይላታል። ሳራ ምን ትላለች? አዎ እኔ እንደውም እኮ ስራ እየገባው ስላልሆነ ነገሮች ይበላሻሉ ብዬ አስቤ ነበር እያለች ትላለች። ምክንያቱም እሷ አሁን ታማ እየተንቀሳቀሰች የምትገኘው በዊልቸር ነው። መንቀሳቀስ አትችልም፣ እግሯን አማት ነው መሰለኝ። እናም ከዛ በኋላ እንግዲህ እውነታው ስለወጣላት በጣም ደስ ብሏታል። ዋናው ነገር እኔ ንጹህ መሆኔን ማወቃቸው ነው በማለት ለዳዊትና ለሳሚ ትነግራቸዋለች። እነሱ ግን የሰው ወሬ ሰምተው እንዴት ተቀየሟትና እንዴት ጠረጠሯት ይነግሯታል ማለት ነው። ከዛ ዳዊት ምን ይላል ቀጠል አድርጎ እንደዚህ ወንጀለኛ ሲያዝ እንዴት ደስ እንደሚለኝ ይላል። ሳሚም ምን ይለዋል? እኔ እኮ በጣም ነው የሚገርመኝ እንዴት ያልተሰራ ስራ ተሰርቷል ብለው ያወራሉ እያለ ይለዋል። ዳዊትም ቀጠል ያደርግና አንተ አታውቅምና እነሱ እኮ ሄሌናቸውን ሸጠዋል በማለት ይነግረዋል። በጣም በመገረም እነሱ ሁለቱ እያወሩ ነበርና ከዛ ሳሚ ምን ይላል ለሳሮን በጣም ይቅርታ እኔ እስከ ዛሬ አልተረዳሁሽም ልረዳሽ ይገባ ነበረ ቢልና በድጋሚ ይቅርታ ይጠይቃታል። ዳዊት በመሃል ሳሚ አዎ አንተ እኮ ከጎኗ ልትሆንና ልትረዳት ይገባህ ነበረ፣ አንተ ግን ባልነቱን ሁላ እረስተኸዋል ይለዋል። ከዛም ሳሚ ምን ይላል እና ታዲያ አንተ ምን ቤት ነህ ይለውና ይጨቃጨቃሉ። ከዛም ሳሮን በመሃላቸው በቃ ደሞ አሁንም አትጨቃጨቁ ትላለች ማለት ነው። ከዛም ሳሮን ዳዊት ይሄ የራሳችን ጉዳይ ነው፣ አንተ አይመለከትም፣ ሁለታችን ተነጋግረን እንፈተዋለን ትለዋለች። ሳሚም እኮ እንዲህ ነገር የለኝ ሁሉን ነገር የሚያውቅ ነው እኮ የሚመስለው ዝም ብሎ በማያገባው ጥልቅ ይላል ይልና ይናገረዋል። ከዛም ዳዊትም እሺ በቃ ይቅርታ እኔ በማያገባኝ ነገር የገባሁ አልመሰለኝም እና ነው በማለት ይቅርታ ይላል። ውድና የተከበራችሁ የቻናል ቤተሰቦች እስካሁን ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁኝ። ቤተሰብ አዲስ የሆናችሁ ሰብስክራይብ አድርጎ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ከቻላችሁ ቪዲዮ ጨርሳችሁ እዩልኝ፣ አይከፈልበትም። በሌላ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በዚህ ልሰናበታችሁ። ባይ ባይ።